የቴዲ አፍሮ አዲስ አልበም ሰምቼዋለሁ። በየቲክቶክና ሶሻል ሚዲያው እንደ ቻሌንጅ ዳስጣል ብለው እየየ የሚሉ በርካታ አልቃሾች ከመሰብሰብ በስተቀር አንዳች የሚፈይደው ነገር የለውም። 100%። ለአዲሱ ትውልድ ያለኝ መልእክት አገር ሌት ተቀን ሰርቶ በማንሰራራት እንጂ እየለቀስክ የምትቀይራት ሀገር የለችም። በአንተ ለቅሶና ሙሾ በማውረድ የሚቀየር መንግስት የለም። ቁርጥን ወቅ። እነዛ በለቅሶና በሙሾ ብዛት መንግስት የሚፈርስ የመሰላቸው የዋሆች ግን ስተዋል። መንግስት በለቅሶ አይወርድም። በሙሾ የሚቀየር መንግስት የለም። 100%። ኢትዮጵያ ለከፍታዋ የሚሰራላት እንጂ የሚያለቅስማ መቼ ታጣቃለች? እነዛ አልቅሱ የሚሏችሁ ሰዎች እንባ ከሱቅ ገዝተው አይሰጧችሁም። ያው እንባ የሚወርደው ከእናንተ አይን ነው። አይናችሁ ታውር እንደሆነ እንጂ በእንባና በለቅሶ የሚቀየር መንግስት የለም። ለቴዲ አፍሮ ያለኝ መልእክት ቡሌት ፕሩፍ መኪኖች በሚነዱበት ዘመን በቅሎ የሚነዳ ንጉሥ ከላየው በስተቀር ያመኛል የሚል የድሮ ውቃቢ ድሮ ላይ የተቸነከረ እሳቤ ይዘህ መሄድ ዘመኑን ስለማይወጅ አይጠቅምህም። እንዴት ሰው ድሮን ይናፍቃል? መብራት ባልነበረበት፣ አርቲፊሻል ኢንተለጀንስ በማይታወቅበት፣ ቴክኖሎጂ በማይታወቅበት ሰው እንዴት ድሮን ይናፍቃል? ይገርመኛል። የሆነም ሆኖ እኛ እንሻገራለን። አልቃሻ ግን መቼም አይሻገርም። መቼም። አቦይ ስብሃት የቴዲ አፍሮ አዲሱን አልበም ሰማኸው? የማሽኝ የቴዲ አፍሮ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ እኔ ከኢያሱ በርሄ ውጭ ዘፋኝ አለ ብዬ አላምነው ነበር። ኢያሱ በርሄ የትግሬ ዘፋኝ ስለሆነ ከኢያሱ በርሄ ውጭ ዘፋኝ አለ ብዬ አላምንም። እና አንዱ ደውሎ ሰምተዋል ወይ አለ። የማን ነው? ቴዲ አፍሮ ያወጣው። ቴዲ አፍሮ ማለት ያ ሲቃወመን የነበረ ልጅ ነው አሉ። ድሮ ተቃውመናል ያስተሰርያል ብሎ እና ማለ በ17 መርፌ በጠቀመው ቁምጣ ለለውጥ እንትን ያደረገ ስልጣን ላይ ሲመጣ ማን መጣ እንትና መጣ እና እዛ ላይ የዛኔም ስሰማው ሰደዋችሁ እኮ ብሎ እነ ፕሮፌሰር መስፍን እነ መራራ ጉዲና ነው የነገሩኝ። ዛኔ ይሄ ልጅ እኮ ብላቴናው ሰደዋችሁ ሆኖ አሰሙኝ እና እዛ ላይ ነው በተስፋዋ ምድር እንዲፈጸም ቃሉ ፎሩን ያዙና ይቅር ተባባሉ። እንደዛማ ከሆነ መጥፎ ነገር ያለው ከመጥፎ ይልቅ ይቅር ተባባሉ ነው ያለው። ምን ችግር አለው ብዬ ለመለስም ለሌሎቹ ነገርኳቸው። እነ ብርሃኑ ነጋ በወንበር ተፈቱ። ይቅር ተባባሉ አለዛ እውነቱ ነው ብዬ ይፈቷል። ቅንጅቶችም ሌሎቹም ተፈቱ። ኃይሉ ሻውን ብርሃኑ ነጋ ቦንገር ተፈቶ ኤርትራ በረሃ ሄደ እና ኤርትራ በረሃ ሂዶ ኢህአዴግ ለመገርሰስ ኤርትራ በረሃ ገባለሁ ብሎ ገብቶ 75 የሆኑ ታጋዮች ይዤ እዛ ተኩስ ተለማምዶ መጣ። ምንም ሳይሰራ ብርሃኑ ነጋ እና ብርሃኑ ነጋ ይቅር ተባባሉ ብለን ስንፈታው
ይቀራላል እነሱ አቂሞ ኤርትራ ገባ። ዝም ብሎ ተኩሶ አላቸው። እዛ ሆኖ ተኮሱ። እሱ አልነበረም እና ያው ብርሃኑ ነጋ የትምህርት ሚኒስተር ከሆነ በኋላ ግን ተኩሰዋል። አዲሱ ትውልድ ላይ ተኩሰዋል። ተኩሶ ስንት ተማሪዎች በውጤት ገድለዋል አለኝ እና እንደ ተኮሶ ነው ያገባኝ ነኝ። ተኩሶ ብዙ ተማሪዎች ወድቀዋል 12 አሉ እና ያው ኤርትራ በረሃ ሆኖ ያላሳካው ትምህርት ሚኒስትር ሲሆን አሳካው። ተኮሰ። ብርሃኑ ነጋ ወንገር ነው። ቴዲ አፍሮ ጉራጌ ነው ይሉታል። ጉራጌ ሆኖ ይሁን ስለ ብርሃኑ ነጋ አልዘፈነም። ያው በጉራጌነቱ ነው ምህረት ያደረገለት ብዬ አላምንም እና ዳስጣል የሚለውን አሁን አዲሱ ዘፈን ስሰማ በእውነት ተስፋ ተሰማኝ። ልጁ እኛንም ወቅሶናል፣ አሁንም ገብቶታል ብዬ ሰማሁ እና ቴዲ አይ ቲንክ የሚለው ነገር አለ የብሔር ብሔረሰቦች የሚለው ህገ መንግስቱ አይቀበልም። ህገ መንግስቱ ግን እኛ ነው የሚለው። መንዜ ኤንድ ዶርዜ አንድ ያደረገ ህገ መንግስት ነው። መንዜ ኤንድ ዶርዜ ድሮ እኩልነት አልነበረም። መንዜ ኤንድ ዶርዜ አንድ ያደረገ ህገ መንግስት አቋቁመን እንደ ሰው የማይቆጠሩ የነበሩ መብታቸው የማይከበሩ የነበሩ ብሔር ብሔረሰቦች ኤንድ ህዝቦች እኛ ብሎ ህገ መንግስት ጻፉ። ያ እንደ ባሪያ የሚታይ ነበረ። ሞቱ ያልተከበረ ነበረ። እኛ ብሔር ብሔረሰቦች ኤንድ ህዝቦች ብሎ ህገ መንግስት ጻፈ። እንግዲህ ይሄን ህገ መንግስት ብትቃወም አይጠቅምም የሚል እና ስለ ህገ መንግስቱም ዝፈን አዲሱ ግን ወድጄዋለሁ። በጣም ወድጄዋለሁ። እኔ ሁሉም የኢትዮጵያ ህዝብ እንዲሰማው ሪኮመንድ አደርጋለሁ። የቴዎድሮስ ካሳሁን ገርማሞ። እሺ አቦይ ስብሐት አመሰግናለሁ። በፖለቲካ አጨናነቅኩሽ። አንቺን የመሰልሽ ቆንጆ ልጅ በፖለቲካ አጨናነቅኩሽ። ያው የቴዲ ዘፈን ወድጄዋለሁ እያለ እና ከዛ ዘፈን ልጋብዝሽ እንዴ? ሰምቼዋለሁ እኮ የማዕረግ ጥግ የምትለዋ ጋብዝሻለሁ። አቶ ጌታቸው ረዳ የቴዲ አፍሮ አዲሱን አልበም እንዴት አገኘ? ምን መሰለሽ ሜሉ ቴዲ አፍሮ ብርቱ የሆነን ሰው ማበረታቻ አያስፈልገውም ብዬ አምናለሁ እና ቴዲን በርታ ከማለት እቆጠባለሁ እና ስለ ቴዲ ከዚህ ቀደም ጽፌ ያውቃለሁ። በአዲስ ነገር ጋዜጣ ምናምን ድሮ ጽፌ ያውቃለሁ። ያው የተመሰከረለት በጣም ኤክሰፕሽናል የሆነ አቅም ያለው አርቲስት እንደሆነ ሁሉም ሰው እዚህ ጋር የሚጋራው ሀሳብ ነው የሚል እምነት አለኝ። ስለዚህ በዚህ ደረጃ አርትን ከፍ ወዳለ ደረጃ ያሳደገ ሰው ጎበዝ፣ በርታ፣ ኪፒታ፣ ኬሪኦን፣ ዌልዳን ምናምን ወደሚሉ ተራ ቃላት ተራ የመወድስ ቃላት መግባት አልፈልግም። የሆነም ሆኖ ከዶክተር አብይ ጋር ስናወራ ፊውዳሊዝም አላሸንፍ ነው የሚል እምነት አለኝ። ስለዚህ ቴዲም ትንሽ እዛ አካባቢ ያለው አመለካከት እኔ በፐርሰናሊ ከጠየቅሽኝ ከአጼዎቹ ፋቨራይት ኪንግ አጼ ቴዎድሮስ ነው። ከዛ ውጭ ግን ሁሉም ለኢትዮጵያ የቁናን ያክል ለኢትዮጵያ ያበረከተ መሪ በተገቢው መንገድ አድረስ መደረግ መቻል አለበት የሚል እምነት አለኝ። ከዛ በዘለለ ግን የኃይለ ሥላሴ ዘመን ናልኝ፣ የምኒልክ ናልኝ፣
የአፄ ኢያሱ ምን አለኝ ና የሚል ወደሚል ባንገባ እና ፊውዳሊዝምን ባንጸየፍ እንኳን ለዘመኑ ይመጥላል፣ ግን ፊውዳሊዝምንም እንደገና ኢንቫይት ማድረግ የለብንም የሚል አስተያየት አዘል ነገር ጣል ማድረግ ይፈልጋሉ እዚህ ጋር። ከዚህ በተጨማሪ ኢትዮጵያውያን ስንባል በኒሞሮሎጂ እንዲሁም በአርቲማሞኒያ አካባቢ በቁጥሮች ጠንቆላ በዩ ሟርት በዩ ምንም በዩ ብቻ ሱፐርስቲሽን ከአርቲማሞኒያ የቁጥር ግምት ጋር የተያያዘ ቁጥር እምነት ጋር የተያያዘ ኦብሴሽን አለን የሚል እምነት አለኝ። ዝም ብሎ ድንገት ተነስቶ አንድ ካፌ አሁን የምናጋጠመኝ ከአንድ ጓደኛ ጋር ሻይ ቡና ስንገባ ድንገት ሂሳቡ 666 መጣ። ይሄ ሂሳብማ ወይ ከፍ ማለት አለበት ወይ ዝቅ ማለት አለበት አለ። ምን ችግር አለው? ሂሳቡ የመጣው 666 ነው። እንትን ወይትረሷን ጠርቶ ይሄ ቁጥር ወይ ጨምሪበት ወይ ቀንሽበት አለ። ይሄን የቁጥር አባዜ መቼ ነው የሚለቀን ብዬ ጠይቀዋል። እና ዝም ብሎ አንዱ ድንገት ተነስቶ 444 ይላል። ከምን እንዳመጣው አላውቅም። አንዱ 77 ምናምን ብሎ ይጽፋል። 77 እኔ የማውቀው ድርቅ ነው። አንዱ 8 ብሎ ቴዲ መጣ። አሁን ቴዲ አይ ቲንክ ከአቢ ጋር ስናወራ 8 ዓመት የአንተ 8 ዓመት የመራህበት ኢትዮጵያን ለማሰብ ነው ምናምን ወደሚል ትንተና መገት አልፈልግም። ግን ይሄ 8 ሰዓት ደረሰ 8 ሰከንድ ደረሰ ምናምን ወደሚል እኔ የቴዲን ዘፈን 8 ሰዓትም በ8ኛው ቀንም በ8ኛው ማይክሮ ሰከንድ ብሰማውና ማታ ብሰማው ልዩነት አለው ብዬ አላምንም። እና እንደዛ አይነት ቁጥሮች ቴዲ ጋም ሳይ ብዙ ፊሎሶፊካሊ እንትን አልልም። እና አይ ቲንክ ይሄ የቁጥር ሱፐርስቲሽን ያው ፖለቲካል ሱፐርስቲሽን ከጊዜ ወደ ጊዜ መግባት መቻሉ ስለማይቀር ከዚህ መውጣት አለብን የሚል ሀሳብ አለኝ። አመሰግናለሁ። እኔም በጣም ነው የማመሰግነው አቶ ጌታቸው ረዳ። እሺ ሜላት። እሺ ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሟ እንደሰማኋት 8 ሰዓት ጠብቁ ተብላ ነው እዛ ጠብቄ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተመሳሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው። እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች ዳስጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ከዛ ከትራኮች ደግሞ መርከብ ምትላለች አንድ እንትን መርከብ ካልክ እኮ ባህር ታስፈልጋለች እና ዝም ብሎ መርከብ አይባልም። የሉዓላዊነት ጉዳይ ሲመጣል እዚህ ጋር ነው። ስለዚህ የሰው አገር ሉዓላዊነት እየተጣሰ እንዳይሆን ቸክ መደረግ አለበት ነው። ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን መርከብ ካለችስ በየት ነው የምታልፈው የሚል ማየት አለበት የሚል አለ። ከዛ አንድ ደግሞ ጽዮን ሙሽራዬ የምትልም አይቻለሁ። ቆንጆ ነው። ሜታፎሪክ ሊሆን ይችላል አገላለጹ። ብዙ የግጥም እውቀት የለኝም፣ ግን ጽዮን ሙሽራዬ ደብረ ጽዮን ሚዜ እያልክ ግን እንትን አትልም ነው። እና እሷ ላይ ነው ትንሽ አስተያየት ያለኝ። ቴዲ አፍሮ ከዚህ በፊት 97 ቀውጢ በነበረበት ጊዜ ያወጣዋል። ቴዲ አፍሮ አህዳዊነት አመለካከት እንዳለው ይታወቃል እና ፌዴራሊዝም ስርዓት እንደሚቃወም እናውቀዋለን። በግልጽም መብቱ ሊሆን ይችላል፣ መብቱም ነው
በግልጽም እየዘፈነ ነበረ ታውቃለች። እና ኢትዮጵያን በፌዴራሊዝም ስርዓት አድርጋችሁ ኢትዮጵያን በታተናችኋት እያለ በዘፈኖቹ እየቀጠቀጠን ነበር። ቴዲ አፍሮ ስንት ዓመት እየቀጠቀጠን በግልጽ እኛም እየተቀጠቀጠን። አንድ ጊዜ አንስቻታለሁ። ፌዴራሊዝም እኮ ሁሉም ሀገሩ ነው፣ መብቱ እየተከበረ በፈለገበት ሄዶ ይኑር ነው ይስራ ነው። እኔም እኮ በአብይ ፊት እኮ ሻሸመኔ መጥቼ ብሰራ ልትቀጠቅጡ ነው ምትላለች እኮ እየቆረጡ እንትን የሚያደርገዋት እና ፌዴራሊዝም ስርዓት እንደማይቀበል ቴዲ አውቃለሁ። ቴዲ አፍሮ ኢትዮጵያን በብሔር በታተናችኋት ነው ያለው። በብሔር የበታተናትማ ራሱ ፈጣሪ ነው። 86 ብሔር አድርጎ በታተናት። እኛ እንደውም በፌዴራሊዝም አንድ አረግናት ነው እንዲሁምስ በፌዴራሊዝም አንድ አረግናት ነው የምንለው እንጂ በተቀረ ዘግይቶም ቢሆን ዳስጣል ማለቱ ግን ተገቢ ነው የሚል እምነት ነው ያለኝ።